ተመልካቾቻችን እንግዲህ አሁን ቀጣይ የመጨረሻው ፕሮግራማችን የሚሆነው በዛሬ ሳምንት በዚህ በከተማችን ውስጥ እንግዲህ ድራማ አለ። ይሄንን ድራማ አስመልክቶ አርቲስት ፍሬህይወት መለሰ ከኛ ጋር ትገኛለች። ከዛ በፊት ግን እኔና ከፍያለው ስለ ድራማው ምንለው ነገር ይኖራል። የድራማው ርዕስ የሚስቶቼ ባሎችና እንዲሁም ፌስቡክ የሚል ቆንጆ የሚያዝናናና ትምህርታዊ የሆነ ድራማ ነው። ይሄን አስመልክቶ እንግዲህ ራሷ ባለቤቷ ፍሬህይወት መለሰ ቦታውና ሰዓቱን ራሷ የምትገልጽልን እንዳትረሱ። የዛሬ ሳምንት እሁድ ቀን ነው የሚውለው ማለት ነው ቀኑ። በዚህ በተረፈ እንግዲህ ከፍያለው እንደዚህ አይነት ድራማ በከተማችን ውስጥ ሲካሄድ የመጀመሪያ ነው ታላላቅ አርቲስቶች ማለት ነው። እና እንዴት ትላለህ? አዎ እንግዲህ ምን ማለት ደስ ይላል። በተለይ ላይቭ ፐርፎርማንስ በአካል ተገኝተን ቲያትር የማየት እድሉ ከተማችን ውስጥ ከስንት አመት በኋላ ነው እንግዲህ ድሉን የምናገኘውና ይሄ ደግሞ በትክክለኛ በባለሙያዎችም የሚሰራ ስራ ከመሆኑ አንፃር ሌላው ዘመኑን ቀመስ የሆነ አንዳንዴ ብዙ ጊዜ ሰዎች ልጅ ወልደው ለልጆቻቸው መጨነቅ እንዳለባቸው ሁሉ አንዳንድ የኪነ ጥበብ ስራዎች የሚወጡላቸው አርዕስ በሚቀርቡ ዝግጅቶች ላይ የራሱን የቻለ ተጽዕኖ አላቸውና የሚስቶቼ እንግዲህ ያው ባለቤቱ ራሱ ብዙ ሚስቶች አሉት ማለት ነውና የሚስቶች ባሎች ነው የሚልና አስቂኝ ነገር ደግሞ ሚስቶቹ ደግሞ ሌላ ባሎች አሏቸውና እሱ ሽማኮ ነው መሆኑ ነው እንግዲህ ግን የሚስቶቼ ባሎች ነው የሚለው ሚስት ነው ግን በሚለው ሚስት እዛ ጋር ባሎች እና ሌላው አረሱ ራሱ የሚያስቅ ነው። ሌላው ፌስቡክ በዘመናችን ላይ የመጣ የማህበራዊ ድረገጽን አስመልክቶ ሰዎች ሐሳባቸውን የሚለዋወጡበት ዝግጅት ነውና በዛ ዙሪያ የተጠነጠነ ከመሆኑ አንፃር ለዘመኑ ቅርብ የሚያደርግህ በዘመኑ ላይ የተመረኮዘና በተለይ ደግሞ ሁላችንም በዚህ በመንኖርበት የውጭ ዓለም ምናያቸው የህይወት አኗኗሮች አሉና ከዛ አልፎ ከመኖር አልፎ ለሌላ ሰው ኪነ ጥበብ ማለት ለሌላ ሰው መኖር ለሌላ ሰው አካፍልበታለሁ የሆነ ነገር ብለ የምታስበው ነውና እነኚህ ወንድምናቶች ከአሜሪካ ድረስ መጣው እንግዲህ ባለው ከተማችን ውስጥ ስለሞከርን ስለማቀው በዛ ውስጥ እንኳን ያለው አስቸጋሪ ፈተና ከባድ ነውና ጭራሽ ደግሞ በርቀት ሆነ የተለያዩ የኪነ ጥበብ ስራዎችን ከተለያየ ቦታ አጥንተህ ዝግጅትን ለማቅረብ መሞከር በጣም ትልቅ አስተዋጽኦ ነውና ያንን ግን ደግሞ በስፍራው ተገኝተን የዝግጅቱ ተቋዳሽ መሆን መቻል አለብን። እንግዲህ በዛ ዙሪያ ከፍሬህይወት ጋር አጥር ያለው ተናጋግረናል። የተከበራችሁ ተመልካቾቻችን ብዙነህ እና እኔ ቀደም ብሎ ስናስተዋውቃችሁ ነበር ነው እንግዲህ አጠር ያለ ቆይታ የምናደርገው። በመጀመሪያ ፍሬህይወት እንኳን በደህና መጣሽ። ያው ከባለፈው ጊዜ በኋላ እንግዲህ ዛሬ ደግሞ የሚገርመው ነገር ያው ዛሬ የምንገናኘው ቲያትር በሚጪው እንግዲህ ሳምንት የሚቀርብ ቲያትር አለ። የቲያትር ዝግጅት ተዘጋጅቷል ከተማችን። ስለሱ ልንወያይ የተጠራራ ነው። እንዴት ነው በአማካኝ ከሁለት ወር በፊት ይመስለኛል ገና ያው ሐሳቡ እንዳለ ማቅረብ እንደምትፈልጉ በተወሰነ ማቅረበነው አለ ቴሌቪዥን ፕሮግራም ተመልካቾች ማለት ነው። አሁን ያው እንግዲህ ተዘጋጅታችሁበት አንድ ሳምንት ነው የሚቀርና በተለይ ላንቺ ከመጀመሪያው ኢትዮጵያ ውስጥ ከነበርሽበት የቲያትር አሰራር በጣም ይወጣ በያላችሁበት ቦታ ሆናችሁ ተናቦ አጥንቶ መስራት ነውና ምን ይመስላል? ከባድ ነው በጣም የተለያየ ቦታ ነን። እኔ ከካልጋሪ ሳምራዊት ከኤድመንተን ቴዲ ከዲሲ ተስፋዬ ሲማና ባየው ከኤሌ በጣም እንግዲህ አስበው የተለያየና በጣም የተለያየ ያው በስልክ ነው የምንናበበው። ያው እንግዲህ ብዙዎቻችን ልምዱ ስላለን ልምዱም ኖሮን እኔ በቃ በጣም የሚያስቸግር ነው። የተለየ ነው በጣም ይሄ ለመጀመሪያ ጊዜ እንግዲህ ከአገሬ ከወጣሁ በኋላ እንግዲህ ትልቅ ተውኔት ላይ ሳገኝ መድረኩን ሳገኝ መጀመሪያዬ ነው። እንግዲህ መጀመሪያዬም ሆኖ እንግዲህ ያው ጉጉቱ ስላለኝ ነው እንጂ ይቻላል ሁሉ ነው ያልኳቸው እና ቴዲ መጀመሪያ ሲጀመር ማለት ነው በስልክ ስንጀምረው በስልክ ነው የምንናበበው ሲሉኝ እንዴ
እዛ አስበው 4 ወር 5 ወር አንድ ቲያትር ለማቅረብ ለማምደን ሙሉ ጊዜያችንን ሰጥተን ነው ያዳራሹ ድላል ያዳራሹ አለ ሁሉ ነገር አለ እዚህ ጋር ያንዳንዱ ብሎኪንግ ራሱ በስልክ ነው ይሽ ከዛ ደሱ እንደዚህ ሲልሽ አንቺ ጠርዙ ላይ ሄደሽ ትቆማለሽ እንግዲህ ያው ብቻ ሲነግሩኝ እና ሳነበው መስለው ያው እንትኖች አሉኝና እንጂ ትንሽ ከባድ ነው በፊት ከለመድነው አሰራር ትንሽ የተለየ ነው ግን ምንም አማራጭ የለም ይሄንን ተጠቅመን መስራት ካልቻል በጣም ደስ ይላል ለጥበብ አንደኛው ከሚከፈለው መስዋዕትነት እንዳንድም የሚሆንበት ማለት ነው በዚህ አጋጣሚ ግን ይሄ ቲያትር ማለት ሁለት ቲያትሮች ናቸው የሚስቶች ባሎችና ፌስቡክ ነውና እነኚህ ሁለት ቲያትሮችን ቢያንስ ሶስቱ ግን አሜሪካ ያሉት ሰርተውታል አይደል ካሁን በፊት ሰርተውታል ስለሰሩት እነሱ አሁን እናንተን የመጨመር ስለሆነ ምናልባት ትልቅ ነገር ነው ራሱ አንድ መቅረቡ ሌላው ቀርቶ ኤድመንተን ሰርታችሁ ቅዳሜ ነው ወደ ካልጋሪ የምትመጡትና በካልጋሪ እንኳን ራሱ የተሻለ የበለጠ ይዳብራል ማለት ነው እሱም አርብ ተገናኝተን አርብም ትገናኛላችሁና ያ አለ በዚህ አጋጣሚ በጣም ከባድ ነው ይሄ እንዱ እንዳልሽው ነው ቀደም ብሎ እንዳል በተለያየ ባንድ ጥበብ ስራ ውስጥ ተመልካቹ የሚያየው የቀረበለትን ነገር ነው ግን እዛ ደረጃ ላይ ለመድረስ መታለፍ ያሉባቸው ያንዳንዳቸው የመድረክ አጠቃቀም ሂደቶችን በስልክ ብቻ ተለማምዶ መገናኘት ከባድ ያደርጋል እስኪ ወደ ቲያትሮቹ እንግባና ከስያሜው ጀምሮ በጣም ፈገግ የሚያሰኝ ስራ ነውና እንዴት አገኘ ምን አይነት ገጽታ አለው ማለት ዋናው ቦታው ላይ ተገኝቶ ተመልካቹ ያየዋልና እንዴት አገኘሽ ምን አይነት ኮሜዲ ነው ሁለቱም ኮሜዲ ናቸው ሳታይር ኮሜዲ ከሚባለው ነው ጥሩ ነው በጣም ከኮሜዲነቱ ባሻገር እዚህ ኖርዝ አሜሪካ ላይ ያለ ህይወት ነው የሚያሳየው የሚስቶች ባሎች የሚለው እና ያዋዛ የሚያስተምር ነው ያሳቀ ያዋዛ የሚያስተምር ነው ሁለተኛውም ፌስቡክ እንደዛው አሁን በተለይ ፌስቡክ ላይ ያሉ ችግሮችን ከጥሩ ጎኖቹም ውጪ ደግሞ እሱን ነው የሚያነሳው እና ሁለቱም ኮሜዲዎች ናቸው በጣም ጥሩ ናቸው እኛ ራሳችን ስናነበው ስንለማመድ እንኳን እየሳቀን እና በጣም ጥሩ ፕሌይ ነው ሁለት ነገር አንደኛ ማንኛውም ሰው መጥቶ ላይ የሚችለው ነው ለቤተሰብ በቋንቋም ሆነ በአገላለጽ ላይ የሚከብድ ነገር የለውም ምንም የሚከብድ ማንኛውም ሰው መጥቶ ማየት የሚችለው ነገር ነው ማለት ነው ሁለተኛ ነገር ምናልባት እንደዚህ አሁን እነኚህ ማህበራዊ ድረገጾችን በርግጥ ጥያቄውን መስጠይቀው የሚታዘብ ሊኖር ይችላል ይሆናል እንደው ቀረቤታ ባይኖር ለምሳሌ ስለ ፌስቡክ ምን ማለት እንደሆነ የማያውቅ ሰው ቢሆን መጥቶ ቢያየው የሚደሰትበት ነው አዎ ለማንንም ሰው እንትን የሚለው ለማንንም ሰው የሚገባው ነው በጣም ግልጽ ነው መጥቶ ቢያዩት የበለጠ ጋብዛለሁ ግን ማንኛውም ሰው ሊመለከተው የሚችለው ነው ጥሩ ደግሞ ኮሜዲ ነው በጣም እንግዲህ አሁን ይሄንን ፕሮግራም እንኳን የምንሰራው ዝግጅቱን ፕሮሞት ከማድረግ ወይም ደግሞ ሰው ዝግጅቱን እንዳለ እንዲያውቅ ነው በዚህ አጋጣሚ ቴሌቪዥን ፕሮግራማችንን ቀደም ብሎ ራሱ ማስታወቂያዎችን ማቅረብ ነበረበትና ይቅርታዬን እያስቀደም እዚህ ድረስ እንኳን መተሻውን ስቱዲዮ ፕሮግራሙን ለመስራት ራሴ ታዛቢ መሆን የሚችለው ነው ቀኑን ሙሉ ስራ ውለሽ ከስራ መጥተሽ ረጅም ርቀት ነው ወደኔ መጥተሽ ይሄንን እየሰራን ያለነው እንደገና ረጅም ርቀት ወደ ቤት ተመለሻለሽና ያ በራሱ ትልቁ ነገር የተዘጋጃችሁ የደከማችሁበት ቀላል የማይባል ወጪ ወጣበትን የኪነ ጥበብ ስራ ያው ሰው እንዲመለከተው ነውና እንደው ከኔ የበለጠ አንቺ ለተመልካቾቹ መጣው እንዲመለከቱ በመጠየቅ በኩል መልእክት ካለሽ ከኔ የበለጠ ደግሞ እዚህ ከተማ ውስጥ ነው ያለሁት እና ተስፋዬ ሲማ በነገራችን ላይ ተስፋዬ ሲማ በጣም ብዙ ኢትዮጵያ ውስጥ አሉ የተባሉ አርቲስቶችን ያፈራ መምህር ነው እነሱና አበባየሁ ታደሰን ቴድሮስ ለገሰ ስራተው ነው መጥተው ማለት ማንንም አተርፍበታለሁ ብሎ አይደለም ይሄንን ሙያውን እየሰራን ያለነው ሁሉም ሰው ለቲያትር ካለው ፍቅር ለቲያትር ካለው ከበሬታ ነውና ያ ነገር እዚህ ከተማ ላይ እኔ እንዲለመድ በጣም ፈልጋለሁ ብዙ ሰው ያው ፊልሞች ናቸው እንጂ የሚመጡት
እስካሁን እንደዚህ ቲያትሮች መጥተው እኔ ያለው አላየሁም እና ያ ነገር እንዲለመድ በጣም ነው የምፈልገው የቲያትርን ፍቅር ታውቀዋለህ እና እነዛ ሰዎች ከዛ ድረስ መጥተው እንደው ጥሩ ተመልካች አጥተው ነገም ለቀጣይ ብዙ እያሰብን ያለው አይደለም ከኢትዮጵያ ራሱ ለማምጣት እያሰብን ነው ሌሎች ቲያትሮችን እና ተዋናዮቹም እንደዚህ ጋብዘን አምጥተን ለማሳየት እያሰብን ነው እና በዚህ ቲያትር ነው ለመሞከር ሐሳብ ያለን ጥሩ ነገር ጥሩ ፊድባክ ካገኘ አርቲስቶቹም ይበረታታሉ ይሄንንም ቲያትር ወደዚህ እንዲመጣ ስፖንሰር ሆና ያመጣችውም ሳምሪ ኢንተርፕራይዝ ሷም ልትመሰገን ይገባታል ማንንም ያልደፈረው ነው ደፍራ ይሄንን ኃላፊነት የወሰደችው ሷም ትልቅ ፍቅር አላት ለቲያትር እና ተመልካቹ እንዲመጣና እንዳይ ማለት ሞራላችን እንዲጠበቅ በትክክል በጣም እኔም ራሴ በጣም የምጠይቀው ነው ተመልካቾች ይሄን የቴሌቪዥን ፕሮግራም የምትመለከቱ እንደው በቤተሰብ ደረጃ ይሁን አጠቃላይ በጓደኝነትም ተሰብስቦ በነገራችን ላይ ነንም ስል በአገባቡም ላይ ራሱ ከክፍያ አንፃር ሰብሰብ ብሎ ቲኬት ቀደም ብሎ ሲቆረጥ እና በስፍራው ላይ ሲገኝ የዋጋም ልዩነት ስላለ እሱንም ከቲኬት ሻጮች ማግኘት ይቻላል ዝግጅቱ የሚቀርበው ልክ የዛሬ ሳምንት